ዝም ብለን በጭፍን መከራከርም መሰዳደብም ሰው መኮነን እኔ ፐርሰናሊ አይመቸኝም። ምንድነው ማድረግ ያለብን? የሆነ ድርጅት ቀበለው እንደፈለገ ይሁን አንብበን ያለውን ይዘት አንብበን በተጨባጭ ማስረጃ ተከራክረን አገራችንን ማቅናት ነው ያለብን። መጪው ጊዜ የተሻለ ማድረግ ነው የሚጠበቅብን ማለት ነው። ስለዚህ በዚህ ምክንያት እኔ ዛሬ አዲስ ያልተለመደ አዲስ መጽሔት በድፍረት አንብቤ ካነበብኩት ምናልባት ለማህበረሰቡ የሚጠቅም ከሆነ የሚጠቅም ስላችሁ ለመቃወምም ለመደገፍም ለሁለቱ ስለሚጠቅም ይሄንን ጽሁፍ አቀርብላችኋለሁ። ሰላም ውድ አድማጮቼ፣ ዛሬ ደግሞ እንደተለመደው በጣም አነጋጋሪ የሆኑ ጥያቄ የሚፈጥሩ ነገሮች ነው ማቀርብላችሁ። ያው እኔ ማንበብ ወዳለው በጣም ቦልዶኝ የምነግራችሁ ካነበብኩት ደግሞ በአንድ በአገራችን ውስጥ ካለው ተቃዋሚ እንበለው ተወዳዳሪ በብሔረ አጋዚ የሚል መጽሔት ተልኮልኝ ነበርና ከዛ እሱ ሳነብ ያገኘኋቸው ነገሮች ያው ሁሉ ነገር አንብበህ ማገናዘብ ስለሆነ እሱን ያነበብኩትን ለእናንተ ላቅርብና ከዛ በኋላ እናንተ ፍርድ ትሰጣላችሁ ማለት ነው። ስለዚህ ወደ ንባቡን ቀየር። ምናልባት ብዙ ሰው ጽሁፍ ማንበብ በጣም እየተዳከመ ስለሆነ ኦዲዮ ስለሆነ ያው ተከታተሉ። ያው መጽሔት ነው። ጠይቅ ያስኪላል። ተጠያቂነት ተገቢ ፍትሃዊና ካሳ ለማረጋገጥ በጋራ እንነሳ። ተጠያቂነት ተገቢነት ፍትሃዊ ካሳ ለማረጋገጥ በጋራ እንነሳ የሚል ነው። ይሄ መጽሔት ነገር የታተመው ታህሳስ 2017 ዓመተ ምህረት ግዕዝ ይላል እና ብዙ ኮንተንት ነው ያለው። ምናልባት ከተመቻችሁና ብዙ ላይክ ከሰጣችሁ ደግሜ በፓርት አቀርብላችኋለሁ። የመጀመሪያው ፓርት ነገረ አጋአዝያን ይላል። ነገረ አጋአዝያን ስለ ብሔረ አጋአዝያን ማወቅ የሚፈልጉ ሰዎች ከቀን ወደ ቀን እየጨመረ መምጣቱ የምንጠብቀው ነበር። በእርግጥ ስለ አጋዚያን ብዙ የጽሁፍ ዶክመንቶች አሉ። መሰረታዊ መርሆች እንዲሁም በጥልቅ ጥናት ላይ የተመሰረቱ ዝርዝር ፖሊሲዎች ለውይይት ቀርበው የተሰነዱ እና በየወሩ የሚቀርቡ ጽሁፎች አሉ። ፓብሊክ ከተደረጉ ለዛሬ ላጋራችሁ ይላል። የአጋዚያን ፖለቲካ ባጭሩ ለመረዳት መጀመሪያ አሁን ያለው ህገ መንግስት የኢትዮጵያ ህገ መንግስት ማለት ነው በስሱ ማወቅ ሊጠቅም ይችላል። ይህ ህገ መንግስት የኢትዮጵያ ጥንታዊነት እንዲካድ፣ የኢትዮጵያ ሉዓላዊነት፣ የብሔር ብሔረሰቦች ሉዓላዊነት እንዲቀየር፣ አገር የተመሰረተባቸው ጥንታዊ እሴቶች ሁሉ ንዶ ከሰማይ ከምድር ብሔር ብሔረሰቦች ወርደው ተሰባስበው የመሰረታት አገር እንደሆነች ተደርጎ በጥንቃቄ ተቀረጸ። ይህን ህገ መንግስት ሆን ተብለው ለጥንታዊ አገር ሳይሆን ለአዲስ አገር እንዲሆን ተደርጎ ባይ ዲዛይን የተጻፈ ነው። ወደዚህ ውጥንቅጥ የገባንበት ምክንያት በህገ መንግስቱ መሰረት ለሺህ ዓመታት የተገነቡ እሴቶችን በአዳዲስ የመቀየር እንቅስቃሴ ዝንባሌ መኖሩ ነው። ይህንን ከህገ መንግስቱ ጽንሰ ሐሳብ በመነሳት to construct first deconstruction ይሉታል። ይህ ማለት literally genocide ማለት ነው። አገር ሆነ ማህበረሰብ የሚመሰረተው እሴቶች ላይ ነው። ምንድናቸው እነኚህ እሴቶች? ከዚያ እሴቶች በህግ ሲፈርሱ እንደ እሴቶቹ ጥልቀት የጄኖሳይዱ ጥልቀት ይወሰናል። የሺህ ዓመታት እሴቶች ምን ያክል ጥልቅ እንደሚሆኑ የሺህ ዓመታት እሴት ምን ያክል ጥልቅ እንደሚሆኑ ስታስብ ደግሞ የተጀመረው ጄኖሳይድ ጉዳቱ ገና መጀመሩ መሆኑን እንገነዘባለን። የዚህ ጥንታዊ እሴቶች ባለቤት የሆኑ እንደ ኦርቶዶክስ ተከታዮች፣ ኢትዮጵያዊ ባህል የለበሱ የእስልምና ተከታዮች፣ የትግራይ፣ የአማራ፣ የጉራጌ እና
ወዘተ ህዝቦች ደግሞ የጉዳቱ አውድማ መሆናቸውን በትንታኔያዊ ሳይሆን በሚሊዮን የሚቆጠር ህዝብ አልቆ በተግባር እያየነው ነው። ጄኖሳይዶች ተቋርጠው ወደ ተረጋጋች አገር ማህበረሰብ ለመሸጋገር የሚቻለው የህዝቦች ስቃይ በዘላቂነት መቋረጥ የሚችለው ቢያንስ አገሪቱ የተመሰረተችባቸው እሴቶች ከሚያከብር የኢትዮጵያ ጥንታዊነትን ያለ ቅድመ ሁኔታ የሚቀበል የብሔሮች ሉዓላዊነት ከኢትዮጵያ ሉዓላዊነት የሚመነጭ መሆኑን የሚደነግግ አዲስ ህገ መንግስት እንዲኖር በእሴቶች ላይ የተመሰረተ ህገ መንግስታዊ መዋቅር እንዲዘረጋ የሚሰራ ሆኖ በግዕዝ እሴቶች ላይ የተመሰረተ ድርጅት ነው። ይሄ ድርጅት ውድብ ብሔረ አጋዚያን እጅግ ጥልቅ ሰፊና ኃይል ፖለቲካ አስተሳሰብ እንደመሆኑ ከላይ የተገለጹ ከውቅያኖስ ከባህር በጨልፋ አቀረብኩላችሁ ይላል። ክፍል 2 የመጀመሪያ የአሁንና የነገ የግዕዝ ቋንቋ ከሳቢያ ቋንቋ እንደመጣ በሴራ እንዲደሰኮር የጀመሩት ነጮች ነበሩ። የኦሮሞ ምሁራኖች ደግሞ እንኳንስ ሽንቁር አግኝተው ይቅርና በጥንት እሴቶች ላይ ሽንቁር መፍጠር ኮንስፓየር ማድረግ የሙሉ ጊዜ ስራቸው ነው። እሴት መገንባት ሳይሆን እሴት ማጥፋት ላይ መትጋት ዋነኛው ምሁራዊ ስራቸው ነው ይላል። ሃይማኖታዊ እሴቶችን ለማደብዘዝ አወዛጋቢ ለማድረግ ምን ያክል እንደተጓዙ የስነ ጽሑፋዊ እሴቶች ለመመረዝና አወዛጋቢ ለማድረግ ምን ያክል እንደተጓዙ የታሪክ እሴቶችን ለማጥፋት አወዛጋቢ ለማድረግ ምን ያክል እንደተጓዙ ባለፉት 50 ዓመታት ውስጥ ያደረጉትን ጥረት ስራቸው በጥንት እሴቶች ላይ ሽንቁር መፍጠር ኮንስፓየር ማድረግ የሙሉ ጊዜያቸው ነው። እሴቶች ለመገንባት ሳይሆን እሴቶች ለማጥፋት ላይ መትጋት ዋነኛው ምሁራዊ ስራቸው መሆኑን ይታወቃል ይላል። ሃይማኖታዊ እሴቶች ለማደብዘዝ አወዛጋቢ ለማድረግ ምን ያክል እንደተጓዙ የጽሑፋዊ እሴቶች ለማደብዘዝ አወዛጋቢ ለማድረግ ምን ያክል እንደተጓዙ የታሪክ እሴቶችን ለማጥፋት አወዛጋቢ ለማድረግ ምን ያክል እንደተጓዙ ባለፉት 50 ዓመታት ውስጥ ያደረጉት ጥረት ስራቸው ሕያው ሆኖ ይመሰክራል ይላል። ሲቀጥል ያም ሆኖ ውጤቱ ከጠበቁት በተቃራኒ ወደ መሆን ማዘንበል ጀመረ። የመጀመሪያው የተሟላ ስነ ጽሑፍ በግዕዝ ቋንቋ እንደተጻፈ ኪንግ ጄምስ የሚባለው የምዕራቡ ዓለም የሚጠቀምበት መጽሐፍ ቅዱስ ከተጻፈ ጊዜ አንጻር በግዕዝ የተጻፈው በ800 ዓመታት እንደሚቀድም ብቻ ሳይሆን በሮማን ኢምፓየር አስተባባሪነት ኪንግ ጄምስ የተጻፈው የግዕዙ ቀድቶ መሆኑን በካርበን ዴቲንግ የተረጋገጠ በቅርቡ ነበር። ይህም ለኦሮሞ ኤሊቶች ተስፋ አስቆራጭ ቢሆንም አሁን ሙሉ ጊዜያቸው የኦሮሞ ሕዝብ እሴቶች መገንባት ሳይሆን የአቢሲኒያ እሴቶችን ለማጥፋት መዋላቸው ቀጥለዋል። ለዚህም የህወሓት ፖለቲካ ተባባሪነት ብቻ ሳይሆን አመቻችና አስፈጻሚ ሆኖ ነበርም ቀጥለዋል። የግዕዝ ቁጥር ከግሪክ ነው የመጣው የሚባለው የክህደት አረፍተ ነገር በመጀመሪያ መጽሐፍ ውስጥ ሲካተት የህወሓት ኤሊቶች ሰምተው እንዳልሰሙ ነበር ያሳለፉ። እድሜ ለአማራ ኤሊቶችና እኛ ባደረግነው ርብርብ ተፋቀ እንጂ ይላል። ወደ ግዕዝ ቋንቋ ስንመለስ ሁኔታው በፍጥነት መቀየር የጀመረው ከውጭ በኩል ከ20 ዓመታት ይሄም ደግሞ the triangular language በሚል ስያሜ አዲስ አጀንዳ በአካዳሚኩ ማህበረሰብ ተጀመረ።
ግዕዝ፣ ሳባ እና ግሪክ። ስለዚህ ከሦስቱ ቋንቋዎች የትኛው ይቀድማል የሚል ጥያቄ ገኖ መምጣት ጀመረ። ሆኖም ከሦስቱ የትኛው ቋንቋ እንደሚቀድም ግልጽ ፓተርን ማግኘት አስቸጋሪ፣ ውስብስብ መሆኑን ግልጽ መሆኑ እውነት ሆነ። የሚገርመው ግን አንደኛ ግዕዝ ማለት የመጀመሪያ ማለት መሆኑን፣ ፈርቀዳጅ ማለት መሆኑን፣ ሀግዕዝ ሀ በማለት የጀመረው ሁካኤብ ሁለተኛ ሀ ማለት መጀመሩም ከዚህ መረዳት እንደሚቻል፣ የቋንቋው ስም ደግሞ ግዕዝ ማለት የመጀመሪያ ቋንቋ ማለት መሆኑን እየታወቀ ይህ ቅድመ ክርስቲያን የነበረ ስያሜ ከቅድመ ክርስቲያን የነበረ ስያሜ መሆኑን ደግሞ ግልጽ አቅጣጫ ጠቋሚ ያደርገዋል። ሁለተኛ የዓለም ታላላቅ አካዳሚክ ማዕከላት ሁሉ ሳቢያን ሳይሆን ግዕዝ ብሎ ያጠናል፣ ግዕዝም ያጠናል። ለምን? 29 የምዕራቡ ዓለም አውሮፓና አሜሪካ ብቻ ታላላቅ ዩኒቨርሲቲዎቻቸው ሳቢያን ብለው ለምን አያስጠኑም? ግዕዝ ያጠናሉ። ለምን? ጉዳዩ ግልጽ ነው። ሶስተኛ በተቋማት ታሪክ ውስጥ ከኢትዮጵያ ኦርቶዶክስ የቀደመና እስካሁን ፋንክሽን የሚያደርግ አሁን ዓለም ውስጥ የለም። የካቶሊክ ቤተክርስቲያንም ከኢትዮጵያ ኦርቶዶክስ በሚነጻጸር መልኩ ጥንታዊ ተቋም ብትሆንም የግዕዝ ቋንቋ የግዕዝ መዛግብት የሚያስተምርና የሚመረምር ዩኒቨርሲቲ አላት። ለምን የሚለው መልእክቱ ግልጽ ነው። አራተኛ የትም ዓለም የሚገኙ የቅዱስ መጻሕፍት አካላት ወይም ደግሞ ህዳግ በግዕዝ ቋንቋ ብቻ ተጽፈው መገኘታቸው ሚስጥሩ ምንድን ነው? ራሳችሁ ጠይቁ። የሚገርመው ግን ከሂብሩ ወደ ግዕዝ የተተረጎሙ ናቸው ይሉሃል ያለምንም ቅንጣት ማስረጃ። እነዚህም ሁሉ ደምረን ጨምረን በምናይበት ጊዜ ግዕዝ የመጀመሪያ የሆነውን ተጨባጭ እውነታ ግልጽ ይሆናል። በግዕዝ ቋንቋ የኛ የአጋዚያን ቋንቋ ነው። የመጀመሪያ የዛሬና ነገ ቋንቋችንም ነው። ሞቷል፣ ቤተ ክርስቲያን ውስጥ ተወስኗል፣ ወዘተ የሚባለው የጠላት ትርክትም ተሰባብሮ ይወድቃል። ድርጅታችንም በእንደዚህ አይነት ኮር ስቴትነት የተመሰረተ ይሆናል ማለት ነው። ቀጣይ ክፍል ሶስተኛው ክፍል በሌላ ጊዜ እናያለን። ግን እዚህ ጋር ትንሽ የራሴ አስተያየት ለመስጠት ይሄ ኮር ስቴት በሚለው የድርጅቱ ጽንሰ ሐሳብ በጣም እስማማለሁ። በአንድ ሀገር ውስጥ የሆነ ኮር ስቴት የሚለው የተደራጀ ታሪክ ተቀነባብሮ ወደፊት ካልመጣ ያው እንደኛ ሀገር እንደ ሌሎች ሀገሮችም በትርምስ መኖሩ ግልጽ ነው። ስለዚህ እኔ ካነበብኩላችሁ መጽሔት በተጨማሪ የግል አስተያየት የኢትዮጵያ መሰረት ትግራይ ናት ብዬ አምናለሁ። እንደገና ደግሞ ኢትዮጵያ ውስጥ ትግራይ መሰረቷ ከሆነ ትግራይና በትግራይ ዙሪያ ያሉ አካባቢዎች እንደ ኮር ስቴት መታየት አለባቸው። ታሪካችን ከዛ ስለሚመነጭ ብዬ አስባለሁ። ይሄ ማለት ደግሞ የግሌ ኢቭን እነኚህ ሌሎች ብሔሮች የሚባሉ እስከ ደቡብ ኢትዮጵያ ያሉ ምንጫቸው ከዛ መሆኑን እኔ የተለያዩ መጽሐፍቶች አንብቤያለሁ፣ በዛም አምናለሁ። የብሔር አጋዚያን ግን ሰንተራችን ኬት ስኬት የሚለው በሶስተኛው ክፍል እና ቀጥሎ ያለው በተለይ ደግሞ የቲፒኤልኤፍ ኢትዮጵያ ውስጥ ወደ ስልጣን መምጣት ምን ያክል ትልልቅ የአገራችን እሴቶች እንዴት እንዲፈራረሱ እንዳደረገ የሚያትጽፋላቸው በቀጣይ አነብላቸዋለሁ። አመሰግናለሁ።